ሰበር ዜና ወልቃይት ጠገዴ ምዕራብ ትግራይ አበ ህሉ ኩነታት አመልኪቱ ካብ መንግስት ትግራይ የህወሓቱ ቲዲኤፍ አርሚ 7 በኢትዮ ሱዳን ድንበር ከባድ ውጊያ ተቀሰቀሰ። ምን እየተካሄደ ነው? በዝርዝር እናቀርብላችኋለን። በዚያ በሰሜን ኢትዮጵያው ጫፍ ጦርነት እንደ ከበሮ በሚደለቅበት ውጊያ እንደ መሰንቆ በሚከረከርበትና እንዋጋ በለው እየተባለ በሚጨፈርበት አካባቢ አሁንም ሌላ ዙር አውዳሚ ጦርነት የተለኮሰ ይመስላል። በዛሬው ዕለት ሐምሌ 25 2018 ከጧቱ 12 ሰዓት አካባቢ ጀምሮ በሱዳን የሚገኘው በህወሓቱ ታጣቂ አርሚ 7 እና በኢትዮጵያ መከላከያ መካከል በሜካናይዝድና ከባድ መሳሪያ የታገዘ ከባድ ውጊያ መጀመሩም ታውቋል። ውጊያው የተቀሰቀሰው ህወሓት ወያኔ በወራሪ የአማራ ኃይሎች በጉልበት ተወስዶብኛል የሚላቸውን የምዕራብ ትግራይ ይዞታዎች የወልቃይት፣ ጠለምት፣ ሁመራና ዳንሻ አካባቢዎች በኃይል ለማስመለስ እንቅስቃሴ በመጀመሩ ነው። አበ ህሉ ኩነታት አመልኪቱ ካብ መንግስት ትግራይ ዝተወሃበ መግለጺ ጆኖሳይዳውን ውልቀ መላኽን ስርዓት ብልጽግና ህዝቢ ትግራይ ንምጽናት ካይዶ ጸንሐ ኩሉ መዳው ክባን ዕጽዋን ቢድሮንን ተላእኽቲ ዕጥዋትን ከብጽሖ ጸንዐ መጥቃዕቲ ናብ ዝለዓለ ብራኸ ብምውሳድ ክዞራ ፈቃር መፈጠራ ዓደየ ሑመራ በኢትዮ ሱዳን ድንበር በኩል የህወሓቱ አርሚ 7 ከውጭ ከሱዳን ወደ ወልቃይት ጥሶ ለመግባት በመንቀሳቀሱ ከበረኸት እስከ ሸረሪና ከባድና መጠነ ሰፊ ውጊያ ጀምሯል። ህወሓት ወያኔ አሁንም ደግሞ ሌላ አውዳሚ ጦርነት ለመክፈት ዝግጅት መጨረሱን በማሳወቅ የጦር አውርድ ፉከራና ቀረርቶውን በስፋት ሲያስተጋባ መቆየቱም ይታወቃል። ውጊያው በሌሎች ሀገር ውስጥ ግንባሮች ሊስፋፋ የሚችልበት ሁኔታ በመጨመሩ ሌላ አላስፈላጊ ውድመትና እልቂት እንዳይከሰት ከፍተኛ ስጋት ፈጥሯል። ሰላም ለዓለም ሁሉ እንመኛለን። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe to Media's YouTube channel and get the details.